ሰላም እንዴት ናችሁ? ሰላምታዬ ድረስ ብያለሁ። በያላችሁበት እጅግ የምወዳችሁ እጅግ የማከብራችሁ የዩቲዩብ ተከታታዮቼ በጠቅላላ እንዴት ናችሁልኝ? እንዴት ሳድረሳችሁ? እንዴት አመሻችሁ? እንዴት ዋላችሁ? በያላችሁበት እጅግ የምወዳችሁና እጅግ የማከብራችሁ ሰላምታዬ ድረስ ብያለሁ። መልካም ሚና ነኝ። እንግዲህ በረጅም ቪዲዮ ዛሬ መጥቼላችኋለሁ። በእውነት ደስ ብሎኛል። ከእናንተ ጋር ትንሽ ጉንፋን ስለያዝኩኝ ነው። እሺ አመሰግናለሁ። ሁላችሁንም ሰብስክራይብ አድርጉልኝ፣ ሼርም አድርጉልኝ፣ ላይክም አድርጉልኝ፣ እንዲሁም ደግሞ አስተያየትም ስጡኝ። እንግዲህ ዛሬ ተሞክሮኝ ነው ሼር ላደርጋችሁ ነው የመጣሁት። እሺ ሚና ለዩቲዩብ ተከታታዮቼ እንዲሁም ደግሞ ለቲክቶክ ጓደኞቼ የኔን ኤክስፒሪየንስ ይሁን ደግሞ በቃ ያስተምራል ብዬ ስለፈለኩ ነው። ምን አለሽና ምንሽ ነው ሊያስተምረን የሚገባው ብላችሁ ልትሉ ትላላችሁ። ምናልባት እምነት ነው የምላችሁ ከመቶ አንዱ ዛሬ ሰምቶ ሊለወጥ ይሁን ደግሞ ሊነሳ ዌክ አፕ ሊነሳ ይችላል። እርግጠኛ ነኝ። ዲኔ ይጋነኛለሁ። እኔ ማን ነኝ? እኔ ምንድን ነኝ? አንድ የመዳም ቅመምን ልለውጥ እችላለሁ። ምናልባት አረብ ሀገር ላይ ነው ያለሁት። ያው ለማታውቁ ዩቲዩብ ላይም ቲክቶክ ላይም በሾርት ቪዲዮ ስለምለቅላችሁ ማለት ነው። እሺ ሚና ማናት? ምንድነው የምትሰራው የሚለው? እሺ ሚና እንግዲህ እንደማንኛውም አረብ ሀገር ተቀጥሬ ነው እየሰራ ያለሁት። ቅጥሬ ያው ለየት ይላል። በድራይቨር ነው የምሰራው፣ በሹፍርና ነው የምሰራው ማለት ነው። እና በዚህ በሹፍርና በምሰራበት አገር ላይ በዱባይ እንግዲህ እግዚአብሔር ይመስገን ደስተኛ ነኝ፣ ውጤታማም ነኝ። ኢቭን ሰክሰስ ሰው የደረሰበት ላይ መድረስ አለብኝ። ገና ነኝ ግን ስኬታማ ነኝ። እግዚአብሔር ይመስገን፣ ተመስገን። ለዚህ ያበቃኸኝ ጌታ፣ ለዚህ ያደረስከኝ እግዚአብሔር ይመስገን። እኔ በአረብ ሀገር እንደኔ ደስተኛ ሆኖ የሚሰራ አለ ብዬ ካለው እኔ ነኝ እንደራሴ። እኔ የሰውን አላውቅም። ሹፍርና በጣም ቆንጆ ነው፣ ውጤት አለው፣ ስኬታማም ያደርጋል። ያው ማንኛውም ስራ ስኬታማ ያደርጋል አያያዙን ካወቅንበት አይደለም። ሹፍርና አየር አብራሪ እንኳን ብንሆን ፓይለት እንኳን ብንሆን ገንዘቡን አያያዝ ካላወቅንበት ምንም አይጠቅምም፣ ፋይዳ ቢስ ነን። እና ማለሽ ግን ያ አይደለም ዋናው ትልቁ ነገር። እኔ ዛሬ ላይሰንስሽን እንዴት ያሽ እንዴት ተማርሽ የሚለው ሳይሆን እሱን ያው በሌላ ቪዲዮ መጣላችኋል። ግን መንጃ ፍቃድ ማውጣት ብዙዎቻችሁ እንዴት ነው ሹፌር የሆንሽው? እስቲ እንዴት ነው መንጃ ፍቃድ ያሽው ብለው ይሉኛል። እኔ እምነት ነው የምላችሁ የዛሬ 5 አመት ነው መንጃ ፍቃድ ያስኩት። የዛሬ 5 አመት ነው መንጃ ፍቃድ ያስኩት። ምንድነው እሱ ሊጨልም ሲል ይነጋጋል የሚለው ቃል እኔ ጋር ነበር ያለው በዛ ሰዓት። አረቦቹ አይደለም ያስተማሩኝ ወይንም ደግሞ አረብ ቤት እየሰራው መዳም ቤት እየሰራው ሄጄ ፈቅዳልኝ አይደለም መንጃ ፈቃዴን ያወጣሁት። በራሴ ተጣጥሬ ምንም ምበላው ሳይኖረኝ የዛሬ 5 አመት እዚህ አረብ ሀገር ዱባይ መጥቼ ቋንቋ በማልችልበት እንግሊዝኛ ትንሽ በምናገርበት ጊዜ ማለት ነው መጥቼ ተምሬ መንጃ ፈቃዴን እዬ ለስራ አብቅቼዋለሁ። ዛሬ ተለምኜ ነው እንጂ በየትኛውም ካምፓኒም ላይ ብሄድ መዳም ቤት ብቀጠር በላይሰንሴ ተለምኜ ነው እንጂ ለምነውኝ አይደለም። ስለዚህ አብዛኞቻችሁ አሁን እርግጠኛ ነኝ ጥቂቶቹ ይሄን አይታችሁ እናንተም መንጃ ፈቃዳችሁን አውጣችሁ ይሄ ተምራችሁበት ውጤታማና ስኬታማ መንጃ ፈቃዳችሁን አውጣችሁ የዛሬ አመት፣ የዛሬ 2 አመት፣ የዛሬ 3 አመት ውጤት ይሆናችኋል፣ ስኬት ይሆናችኋል። እርግጠኛ ነኝ ትማሩበታላችሁ ማለት ነው።
ትማሩበታላችሁ። እንዲሁም ደግሞ እናንተም ከመዳም ቤት ወጣችሁ ላይሰንሳችሁ እዛችሁ ተምራችሁ በመንጃ ፈቃድ መስራት ትችላላችሁ ማለት ነው። ያው አብዛኛችን ጋር ፍርሃት አለ። ፍርሃት የሚባለው ነገር አለ። ያ ፍርሃት አስወግዱ። ያሁን መዳሞች ተሻሽለዋል፣ እንደ ድሮዎች አይደሉም። በእውነት ነው የምላችሁ። ያንን ትታችሁ ፍርሃታችሁን አውጥታችሁ እንዴት ነው መንጃ ፈቃድ መማረው ብላችሁ አስቡ። በእውነት ነው የምላችሁ። ተማሩ። እርግጠኛ ነኝ። በቻይና ውስጥ ባምብሎን ዛፍ አለ ይባላልና ያ ባምብሎን ዛፍ ለ5 ዓመት ወደ ሰማይ በቅልም ይባላል። ወደ መሬት ነው የሚበቅለው ይባላል። ወደ መሬት ውሃ ያጠጡታል፣ ውጤቱን አያዩም። ውሃ ያጠጡታል፣ ውጤቱን አያዩትም። ውሃ ያጠጡታል፣ ውጤቱን 5 ዓመት ድረስ ማለት ነው። ግን አንድ ቀን 5 ዓመት ከ5 ወር ላይ ፈንቅሎ ሲወጣ በጣም እጅግ ግዙፍ፣ በጣም እጅግ ትልቅ፣ በጣም ጥሩ ፍሬያማ የሚያፈራ ምግብ ነው። ያ የባምብሎን ማለት ነው። እኛም በህይወታችን ውስጥ ወደ ታች መብቀል አለብን። አንድ ቀን ፈንቅለን ስንወጣ፣ አንድ ቀን አብበን ስንወጣ እርግጠኛ ነኝ ሰው ይገረምብናል። ስለዚህ ምን ልላችሁ ነው? እስከመቼ ድረስ የመዳም ሰራተኛ ሆናችሁ ትቀጥላላችሁ? እስከመቼ ድረስ የመዳም ኩሽና ውስጥ ቁጭ ብላችሁ ትኖራላችሁ? ዛሬ ጎበዝ ሆናችሁ እንደምንም ብላችሁ ጠይቋቸው። መዳሞች ደህና ናቸው። ልማር ፈልጋለሁ፣ የኤክስፒሪየንስ አለኝ እና መንጃ ፈቃድ ልማር በትርፍ ሰዓት ቢያንስ 3 ወር በዛ ቢባል 5 ወር ነው ሉቭ የምታረጉት። ድካማችሁ ለ5 ወር ብቻ ልትሆን ትችላለች። ግን ከዛ ውጤታችሁን የስኬታችሁን ውጤት ታገኛላችሁ። እና ምልላችሁ ነው ፕሊስ የኔ ጓደኞች፣ እርግጠኛ ነኝ ሁሉም እኔ የማውቃቸው ጓደኞቼ መንጃ ፈቃድ አውጥተዋል፣ ሹፌር ናቸው። ይቻላል። እንደ ትልቅ ነገር ሹፍርናን ተወሪያው ልሾይ ልትሉ ይችላሉ። ይሻላል። እኔ ከፈለኩ ወጥቼ በምፈልገው ሰዓት ተኝቼ የምፈልገውን በልቼ የምፈልገውን ተናግሬ ነው ምኖር እንጂ ተቆጥተውኝ ይሄን ውሰጂ፣ ይሄን አንጪ፣ ይሄን አድርሺ፣ ይሄን ቆሽሿል፣ ይሄን ስሪ፣ ይሄ ጣፍጧል፣ ይሄ አልጣፈጠም፣ ይሄን ጠቢ፣ ይሄን ቁጭ አድርጊ አልፈቅድላችሁ። የሆነ ሰዓት ቸገረኝና መዳም ቤት ገባሁ እና እየተማርኩ ነው ትምህርቴ። በዛን ሰዓት ቅድም ቀንጨብ አድርጌ አልጨረስኩላችሁም። በነገራችን ላይ ጨርስላችሁ እና ልጅ ነው መያዝ የገባሁት። ልጅዬ ያለ እኔና ሽንት ቤት አልጃለች። እኔ ሽንት ቤት ላጥዳልሽ አልኳት። እኔ ሽንት ቤት ላጥዳልሽ? አዎ ታስሻለች። ታስሻላ ቀዳም ነው። እኔ ልጅ ለማያዝ ነው። እንዲህ ያለች ወጣች ወደ ፎቅ ላይ ማለት ነው። በነገራችን እና ወደ ፎቅ ወጣች። ባሏን ጠራች። ከባሏ ጋር መጡ። ለምንድን ነው ማታጠጂው አለኝ። ያው ጨርስላችሁ ቪዲዮ እንግዲህ ቢበዛባችሁ ለምንድን ነው ማታጠጂው አለኝ።
ምን ላጣ ሽንት ቤቱን ለምን አታጠጪም? እኔ አላጠዳም ፕሊዝ። እኔ ተቀጠርኩት ለጁ ነው ቸግሮኝ ነው የወጣሁት እንጂ ፈቃዴን ለመጨረስ ነው እንጂ ሽንት ቤት ላጠዳ አይደለም። እኔ እናት አባቴ ጋር ማልሰራው እንኳን እዚህ ልሰራ ሽንት ቤት ላጠዳ ነው። በቃ ምናምን ተናደድኩ እና ከዛ ወዲህ ያ ሽንት ቤት ራሷን አጠጥበችው። በነገራችን ላይ ሽንት ቤቱን ራሷ አጠበች። ከዛ ወዲህ ሌላ ስራ ላይ አንድ ቀን እንዲተሳስታ አዛኝ ማታቅ ማለት ነው። ስለዚህ ምን ልላችሁ ነው በቃ አሁን ላይ እውነት ነው የምላችሁ ተማሩ፣ መንጃ ፈቃድ ተማሩ ፕሊስ ተማሩ፣ ይጠቅማችኋል። የመዳም በቃ ሰርታችኋል፣ ይበቃችኋል። 1 አመትም 2 አመትም 3 አመትም 4 አመትም 10 አመት ምናምን ሰርታችኋል። መዳም ጥቅው በቃ ይመዳል ታላልኩኝ። ስቲል እኮ ደሞዙ በጣም ቆንጆ እኮ ነው። መንጃ ፈቃድ እኮ ያላችሁ ስቲል ደሞዙ እኮ አሪፍ ነው። ታውቃላችሁ እንግዲህ መንጃ ፈቃድ ያላችሁ ስንቶቻችሁ ታውቃላችሁ? ስንቶቻችሁ በላይሰንስ እየሰራችሁ ናችሁ ያላችሁት? በጣም እኮ አሪፍ ነው። መዳም ቤት የሚከፈላት እኮ የ2 ወር ደሞዟ እኮ የ1 ወር ደሞዟ ነው። ሾፌር ቤት ቢያንስ ማክሲመም ማለት እንደው አነሰስ ቢባል በትንሹ ነው ቢባል እንደ ሾፌር ደሞዝ። ስለዚህ ደሞዛችሁ አሪፍ ነው። ለምን አትማሩ? ለምን አትወጡ? ለምን ፈንቅላችሁ? በቃ ይበቃል። በእውነት ነው የምላችሁ። ፈንቅላችሁ እንደምንም አድርጋችሁ ውጡ ስላችሁ እዛ ሆናችሁ መንጃ ፈቃዳችሁ ባላችሁበት ቤት መንጃ ፈቃዳችሁ እዛችሁ ለሀገራችሁ ሄዳችሁ ራሳችሁ አረጋግታችሁ መንጃ ፈቃድ ኢትዮጵያ እንዳትማሩ። መንጃ ፈቃድ በፍጹም ኢትዮጵያ እንዳትማሩ። የዛ ኢትዮጵያ ምንም እዚህ አይተጋር። እዚህ ዱባይ ላላችሁ የትኛውም ሳውዲም ላላችሁ ሳውዲ፣ ኩዌትም ላላችሁ ኩዌት፣ ቤሩትም ላላችሁ ወዘተ ሁላችሁ ባላችሁበት ሆናችሁ እዛው መንጃ ፈቃድ አውጡ። ይጠቅማችኋል። ምክንያቱም ኢትዮጵያ ሄዳችሁ መንጃ ፈቃድ ከምትማሩበት ገንዘባችሁን እንዲብላስ ከምታወጡ እዚህ ኢትዮጵያ አጠራቅማችሁ እዚህ መንጃ ፈቃዳችሁን ብታወጡ ኢጃዛ ቤት ሄዳችሁ ሰርታችሁ ሄዳችሁ ኢጃዛ ቤት ለ6 ወር ይሄ ለመንጃ ፈቃድ መማሪያ ነው። እቺ ለወር ቤት ኪራይ ናት፣ እቺ ደግሞ ለቀለቤ ናት ብላችሁ እንኳን አስቀምጣችሁ ወደ ኢጃዛ ቤት ስትሄዱ ማለት ነው ብትጣሉ እንኳን ከመዳም ሄዳችሁ መንጃ ፈቃዳችሁ መያዝ አለባችሁ። በራሳችሁ ቪዛ ከምታወጡ በራሳችሁ የራሴ ቪዛ ነው ከምትሉ ላይሰንስ አለኝ ብትሉ እጅግ ውጤታማ ናችሁ። እናንተ ስኬታማ ናችሁ ከምር ማለት ነው። የራስ ቪዛ ምንም ፋይዳ የለውም። በራስሽ ቪዛ ብታወጪ 8500 ድርሃም ምናምን ቢኖ አውጥተሽ እንዲህ ብትንቧለሌት እኔ በ1500 አልሰራም በ2000 አልሰራም የራሴ ቪዛ ነው ምናምን ብላችሁ ቁጭ ከምትሉ መንጃ ፈቃድ አውጥታችሁ ማለት ነው ያን 8500 መንጃ ፈቃድ አውጡበት። የራስ ቪዛ እንዳታወጡ በእውነት ነው የምላችሁ። እውነት እንዳታወጡ። ለምን አይጠቅማችሁ? ፋይዳ የለው። በመንጃ ፈቃድ ግን ቢሆን ማለት ነው ውጤታማ ትሆናላችሁ፣ ስኬታማ ነው የምትሆኑበት። የራሳችሁን ቪዛ ከምታሰሩ መንጃ ፈቃድ አውጥታችሁበት በ3500 ድርሃም እስከ 5000 ትገቡበታላችሁ። ደህና ሹፌር ከሆናችሁ አዲስ ሹፌር ከሆናችሁ ደግሞ ከ3000 ብር በታች የለም ማክሲመም ሹፌሮች ትገባላችሁ። በእውነት ነው የምላችሁ። እንደዚህ ብታረጉ ይሻላችሁ። ከራሳችሁ ኢቃማ ወጥተን ሰው ቤት እንገባለን ከምትሉ በራሴ ላይሰንስ አውጥቼ እንደምንም 7000 ድርሃም አውጥቼ ላይሰንስ አውጥቼ በራሴ ለምን ነው እንጂ መግባት መስራት የምችለው እኔ ለምን መግባት አይደለም። ኢቃማ ቢኖርሽ እኮ ሰው ቤት ለመስራት ለምነሽ ነው። ኢቃማ ያለውን ከሚቆሩ መዳም ቤት አብዛኛው ኢቃማ እንደዚህ ሎካሎች ኢቃማ ያላችሁን አስገቡ። በራሳቸው እንዲሰሩ ነው የሚፈልጉት። ኢቃማ ካላችሁ ከኛ ቁጥጥር ውጭ ናቸው ብሎ ስለሚያስቡ ማለት ነው። እንደፈለገ ማውጣት ይችላል ብሎ ስለሚያስቡ ማለት ነው። ቢኖርሽም ቼንጅ እናርገው ነው የሚሉት። ምን ስለማቅ ነው። ኢቃማሽን ቼንጅ ካላደረግን ደስተኛ ሆኖ አያሰሩሽ።
እንደዛ ብታረጉ አሪፍ ነው። ይህንን ይመስላል። አመሰግናለሁ። ሰብስክራይብ ሼር አድርጉልኝ። እንዴት አርግቼ ደግሞ ላይሰንሱን የምትወስዱበት እንዴት አርግታችሁ የት እንደምትመዘገቡ ባላችሁበት ሀገር ላይ እና ይሄንንም ከፈለጋችሁ መረጃ ሼር አደርጋችኋለሁ። ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። አመሰግናለሁ በጣም ቴንኪው። በርቱ። ወዳችኋለሁ። መልካም ጊዜ